ሰላም ጤና ይስጥልኝ እንደምን ቆያችሁ አድማጭ ተመልካቾቻችን። የዕለቱ መረጃ ነው። የ12 ዓመት ህፃን ልጅ ላይ የግብረ ስጋ ድፍረት ወንጀል የፈጸመው የ65 ዓመት አዛውንት የ23 ዓመት ጽኑ እስራት ተፈርዶበታል። ግለሰቡ የኤችአይቪ ኤድስ ታማሚና የመድኃኒት ተጠቃሚ ነበር። በሲዳማ ክልል ማዕከላዊ ሲዳማ ዞን የይርጋለም ከተማ አስተዳደር የ12 ዓመት ህፃን ልጅ ላይ የግብረ ስጋ ድፍረት ወንጀል የፈጸመው የ65 ዓመት ግለሰብ የ23 ዓመት ጽኑ እስራት ተፈርዶበታል። የከተማው ፖሊስ አዛዥ ኢንስፔክተር ደግነት ደስታ እንደገለጹት የከተማው ነዋሪ የሆነው አቶ ናስር ኑር የተባለ የ65 ዓመት ግለሰብ ነሐሴ 6 2017 ዓ.ም በከተማው 06 ቀበሌ የ12 ዓመት ታዳጊ ላይ የግብረ ስጋ ድፍረት መፈጸሙን የሚገልጽ መረጃ ለፖሊስ ይመጣል። ፖሊስም ጉዳዩን ከፍትህ መዋቅር ጋር በመመርመር በሰውና በሕክምና ማስረጃ በማጣራት ለከተማው አቃቤ ሕግ አስተላልፏል። በምርመራና መረጃ በማሰባሰብ ሂደት ግለሰቡ ይህን አስነዋሪ ድርጊት ከመፈጸሙ ባሻገር የኤችአይቪ ኤድስ ታማሚ እንደሆነና ራሱን አውቆ የመድኃኒት ተጠቃሚ እንደነበር ማወቅ መቻሉን አዛዡ ገልጸዋል። ጉዳዩን የያዘው የይርጋለም ከተማ አስተዳደር አቃቤ ሕግ በተከሳሹ ላይ ያቀረበው የክስ መዝገብ ሲያጣራ የቆየው የከተማ አስተዳደር መጀመሪያ ደረጃ ፍርድ ቤት ተከሳሹን ጥፋተኛ ነህ በማለት ተከሳሹን እንዲከላከል ቢጠይቅም መከላከል ሳይችል ቀርቷል። እንዲሁም የኤችአይቪ ኤድስ ታማሚ መሆኑን እያወቀ በታዳጊዋ ላይ በፈጸመው አስነዋሪ ድርጊት ጥፋቱን በማክበድ በቀን 4 ወር 2018 በዋለው ወንጀል ችሎት ተከሳሹን በ23 ዓመት 6 ወር ጽኑ እስራት እንዲቀጣ ወስኗል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ